የመረጣቸውን የሴቶች ብዛት በውል አያውቃቸውም። እስትንፋሱን ለማርገብ፣ ነፍሱን ለማሸነፍ፣ ወንድነቱን ለመፈተን የተገኘበትና የሞቀበት መጠጋት ያውቅበታል። ጸጸት፣ እውነተኛ ታሪክ። ጸሐፊ ግርማ ዘገየ። ታሪኩን እስከ መጨረሻ ያዳምጡት። ሰብስክራይብ፣ ላይክ፣ ሼር ማድረጎትንም አይዘንጉ። በቦልቲሞርና አካባቢው የምትገኙ ኢትዮጵያውያኖችና ኤርትራውያን እንስቶች ቢዩቲ ባይ ቲጂ የውበት ሳሎን መከፈቱን ሰምታችኋል? እንግዲያውስ ፀጉራችሁን በወደዳችሁት መልኩ መሰራት ስትፈልጉ ደውላችሁ ቀጠሮ አስይዛችሁን ብቅ በሉ። በተመጣጣኝ ዋጋ እናስተናግዳችኋለን። እንዲሁም ወንበር መከራየት ለምትፈልጉ የፀጉር ባለሙያዎች ቤታችን ክፍት ነው። አድራሻ 6404 Frederick Road, Catonsville, Maryland 21228, United States. ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። ማርታ የጓደኞቿን ስልክ ቁጥር መስጠት አልፈለገችም። ብዙ ጊዜ ከማይታወቅ ሰው የሚደረግ የስልክ ጥሪ ጓደኞቿን ሲያጨቃጭቅ ሰምታለች። እሱ እንኳን አይሆንም፣ ቁጥሩንም በደንብ አላውቀውም፣ ከፈለክ ያንተን ስጠኝ አለችው። አምርሮ እንዳይጠፋ እየሰጋች ሙዚቃው በማለቁ ከዚህ በላይ መነጋገር አልቻሉም። ወደ ቦታቸው ሲመለሱ እንደ አነሳሳቸው እሱ እየመራ እሷን አስቀደመና እሱም ከጎኗ ቦታውን ያዘ። ሴት አክባሪነቱን በጓደኞቿ ፊት ለማስመስከር የፈጠረው ዘዴ ነበር። የምሽት ዝግጅቱ ተጠናቆ ሁሉም ወደ መጣበት በመሄድ አዳራሹን ሲለቅ ደረጀ የስልክ ቁጥሩን በትንሽ ወረቀት ላይ ጻፈና ቀስ ብሎ ለማርታ አስጨበጣት። አደራሽን ደውይልኝ በሚል የልመና አይነት እየተቅለጨለጨ መውጫው በር ድረስ አንድ ላይ ወጡና ተሰነባብተው ተለያዩ። ደረጀ በምሽቱ በገጠመው ድንገተኛ ሁኔታ ልቡ ክፉኛ በደስታ ተነክቷል። ቤቱ እስኪደርስ ስለ ማርታ እያሰላሰለና እርሷን በእጁ ለማስገባት ማድረግ ያለበትን ዘዴ ሁሉ እያወጣና እየወረደ ነበር ከቤት የደረሰው። ገና ፍሬሽ አለ ጮክ ብሎ ገና የቤቱን በር ከፍቶ ሲገባ። ደግነቱ ያለ እርሱ በስተቀር ቤት ውስጥ ማንም የለም። ጓደኛውና ደባሉ የሆነው ጥላሁን እንኳን በዚህ ምሽት ሲሰራ ስለሚያድር የተናገረውን ሰምቶ የታዘበው አልነበረም። ምን ነው እንደ ቁመናዋ ጠባይዋም ባማረ ይላል ማርታን ባሰበ ቁጥር።
ምን ነው ገና እጄ ሳላስገባት ጣራ በዛው ይላል ደግሞ ራሱን እየታዘበ። ደረጀ የአሜሪካንን ምድር ከረገጠበት ጊዜ አንስቶ ለመዝናናት የመረጣቸውን የሴቶች ብዛት በውል አያውቃቸውም። እስትንፋሱን ለማርገብ፣ ነፍሱን ለማሸነፍ፣ ወንድነቱን ለመፈተን የተገኘበትና የሞቀበት መጠጋት ያውቅበታል። በቋሚነት የእሷነቷን ያሳወቀበትን የሴት ስም በውል አይታወሰውም። አቁስሎ ማምለጥ ይወዳል። የእገሊት ፍቅረኛ ነው ተብሎ ታምቶም አያውቅ። አይኑ የደነገጠባትን፣ አካሉ የተመኛትን፣ ወንድነቱ የመሰናትን ሴት የወረት ልቡ እስከሚንቃት ድረስ እጁ ለማስገባት ቀልጣፋ መላሱና ቃላት አፍላቂ አንደበቱን እኩል የማሰራት ትልቅ ተሰጥኦ አለው። በዚህ ችሎታው ቀድሞ በኖረባቸው ሁለቱ ከተሞች አያሌ ሴቶችን በፍቅር አክንፏል። እሱ ግን ሲያልፍም አይነካው። የእሱ ማፍቀር ከአልጋ ሲወርድ ፍቅሩም አብሮ የእግር ጥፍሩ ውስጥ ይገባል። ከአንድ ሴት መርጋት ለምን እንደማይችል ራሱን ጠይቆ መልስ አላገኘለትም። ቢቸግረው የሀገር ቤት ጓደኛውን ገነትን ለማስመጣት የግብዣ ወረቀት ልኮላት ለጊዜው ሊሳካላት ባለመቻሏ በላከላት ወረቀት በሌላ ጊዜ ሌላ ሙከራ እንደምታደርግ ገልጻለት ግንኙነታቸው በዚሁ ተንጠልጥሏል። እሷውንም ቢሆን ለብዙ ጊዜ አያውቃትም። የአንድ ሰፈር ልጆች በመሆናቸው ብቻ ለጥቂት ወራት ባደረጉት መገባበዝ በተለመደው ጥበቡ አግባብቶ የልጃገረድነት መለያዋን የሴትነት መቀነቷን ፈቶባታል። ይህን ካደረገ በኋላ ግን ቤተሰቦቿ በእሱ ላይ ባላቸው ጥላቻ ምክንያት አዘውትረው መገናኘት ባለመቻላቸው እግሩ ከሀገር ሊወጣ ሲል ነበር ለመጨረሻ ጊዜ ደግሞ ያገኛት። ብዙም አልተጫወቱ። ከሀገር ሊወጣ እንደጨረሰ ነግሯት አድራሻዋን ተቀብሎ ውበቷን እያደነቀና የማትበላ ፍሬ ሆናበት ነበር የተለያት። ታዲያ አሜሪካ ከመጣ ወዲህ ስለ ሀገር ቤት ሕይወቱ ሲያሰላስል ገነትን ሳያስብ አያልፍም። ምን ነው ገነት መጥታ በገላገለችኝ ይላል አንዳንዴ። ማርታን ከመተዋወቁ በፊት አሁን የማርታ ድንገተኛ ፍቅር ዱብዳና የልቡ ምት እንዲጨምር አድርጎታል። 3 ሳምንታት አለፉ። ደረጀ ከማርታ
የስልክ ጥሪ ባለማግኘቱ ድንገት ባገኛት ብሎ በስራ ቀን ሳይቀር የተዋወቁበት መዝናኛ ስፍራ ተመላልሷል። እሷን ቀርቶ ጓደኞቿን እንኳን ማግኘት አልቻለም። ምን አለ ሳታየኝ ተከትዬ አድራሻዋን ባወቅኩ ኑሮ ይላል በወቅቱ ላልመጣለት ዘዴ እየተቆጨ። አንድ አርብ ቀን ከሰዓት በኋላ በስራ የደከመ ሰውነቱን አሳርፎ ለረዥሙ የሳምንት እረፍት ለመዘጋጀት አግዳሚው ሶፋ ላይ ዘና ብሎ እንደተጋደመ ለማንሳት እንዲመቸው አስጠግቶ ያስቀመጠው ስልክ ደጋግሞ አቃጨለ። ሄሎ፣ ማን ልበል? እባክዎ ደረጀን አገኛለሁ? ደረጀ ነኝ። ማን ልበል? አንተ እንኳን ስምሽን የምታስቢውን አውቀዋለሁ ስትል ከነ ድምፄም ጠፋ። የቀልድ ሳቅ በስልኩ አንባረቀበት። ማነሽ አንቺ? ለካ ቶሎ መግባባት ብቻ ሳይሆን ቶሎ መርሳትም ትችላለህ። እረ በፈጠረሽ ማን ልበል? እሺ ማርታ ነኝ። ማርታ? እሺ ቆይ አንዴ። በዱላ ጭንቅላቱን እንደመታ ያህል ከተጋደመበት ዘሎ ቀጥ ብሎ ቆመ። ምን እንደሚመልስ አላወቀም። ያልተዘጋጀበት የስልክ ጥሪ የሆነበት። ለወትሮ መናገር የሚፈልገውን ቃላቶች ሁሉ ከከንፈሩ ላይ የሰበሰቡለት ነበር። ዛሬ ጠፉ። ድርቅ ብሎ ቀረ። አንተ ስልኩ ተቋረጠ ወይስ እንግዳ አለብህ? እራለሁ እንቅልፍ ቢጤ ጀምሮኝ ነበር አላት። እንደምንም የመናገር ኃይሉን አሰባስቦ ይቅርታ ረበሽኩ፣ ሌላ ጊዜ ልደውልልህ? ኖ ማርታ፣ ጥሩ ጊዜ ነው የደወልሽው። ታዲያ ደህና ነሽ ወይ? ምን ነው ጠፋሽ? የት ከረምሽ? ጓደኞች ደህና ናቸው? አፉ ላይ የመጣለትን እያከታተለ እንደ ተቀባበለ መሳሪያ የለቀው ጀመር። ደህና አለች ማርታ። ፍጥነቱና ግራ መጋባቱ ቢደንቃት ሰውየው ጤናም የለው እንዴ ብላለች በሆዷ። ስልክ ቁጥሬ ጠፍቶብሽ ነው ወይስ ስልክ አጥሽ ነው እስከ ዛሬ እያልደወልሽልኝ? ሁለቱም አይደል። ታዲያ ምን ነው? አልተመቸኝም ነበር። ለዚሁም ቢሆን ይኸው ደወልኩ አይደል? አልቆየሁም እኮ። እንዴት አልቆየሁም ትያለሽ? ዛሬ እኮ 3 ሳምንታችን ነው። ታዲያ ቢሆንስ? አሁን የምታወራው አተህ ነው የምትጠይቀኝ? በይ ለሁሉም እንኳን አረሳሽኝ
ኧረ አንተ የምትረሳም አይደለ? እንዴት? ድርቅና ነዋ። የምን ድርቅና መጣሽ? አሁንም ታደርቀኛለህ? ለራሴ ደክሞኛል። ምን ነው ደከመሽ? ስራ ጀምርሽ እንዴ? አይደለም፣ ለቤት መዋሌ ራሱ ያደክመኛል። ደረጀ እሷው ባመጣችው ቀዳዳ መጠቀም ፈለገ። ማርታ፣ ብዙ የምንጫወተው ጉዳይ ስላለ ዛሬ ማታ ለምን አንገናኝም? በስንት ሰዓት? አላመነታችን። በ12 ሰዓት ተኩል ቢሆን ጥሩ መሰለኝ። አሊያም አንቺ የሚመችሽን ንገሪ። ማታ በ2 ሰዓት ብናደርገውስ? አራቀም? እሱም ጓደኞቼ በጊዜ ከመጡ እንጂ ሊራዘምም ሊቀርም ይችላል አለች። ጭራሽ ልትያዝ ወደ ወጥመድ የተቃረበችን ጅግራ እንዳታመልጠው እንደሚሳሳ አዳኝ ሆነ መሰለው። አደናግሮም ቢሆን የውሳኔዋን አቅጣጫ ማስቀየር ፈለገ። እሺ የት ድረስ ልምጣ አላት። የምትመልስለትን ለመስማት እየፈራ የምትኖርበትን ክፍል ሳይሆን የህንፃውን አድራሻ ነገረችው። ሳምንት ይቀጥላል። ፕሮግራማችንን ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ።